የማያልፍ ተስፋ የሚከመር ብድር። የአዲስ አበባ የላዳ ታክሲ ባለቤቶች እንግልትና ያልተመለሰ የ4 ዓመት ጥያቄ። ባልደረባችን በአዲስ አበባ ታትሞ የሚወጣው ፎርቹን ጋዜጣ ያቀረበውን ትንታኔ በአጭሩ ታቀርበዋለች። አቶ ሰይፈ አማኑኤል በቀድሞው ፕሬዝዳንት መንግስቱ ኃይለማርያም ዘመን በወታደርነት ያገለገሉ በኋላም በናይት ክለብ ጠባቂነት የሰሩ አሁን ደግሞ በቦሌ ቡልቡላ ነዋሪ የሆኑ የላዳ ታክሲ ሹፌር ናቸው። ለ18 ዓመት በታክሲ ስራ የቆዩት አቶ ሰይፈ አሁን ላይ ህይወት ከብዷቸዋል። በወር 12,000 ብር የሚከፍሉት የቤት ክራይ በቤተሰብ ድጋፍ ባይታገዝ ኖሮ ኑሮ ለሳቸው የማይቻል ነበር። ህግ አለ ቢባልም ክፍተት ሲፈጠር የሚለወጥ ነገር የለም። የኔም ኑሮ አይሻሻልም፣ መኪናዬንም መቀየር አልቻልኩም ይላሉ በምሬት። የአቶ ሰይፈና የ10,500 ሌሎች የላዳ ታክሲ ባለንብረቶች ታሪክ ተመሳሳይ ነው። ከ4 ዓመት በፊት በአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤና በምክትል ከንቲባ ዣንጥራር አባይ የተጀመረው የድሮ ላዳ ታክሲዎች በአዲስ የመተካት መርሃ ግብር ለብዙዎች ተስፋ ሳይሆን ዕዳ ሆኖባቸዋል። በወቅቱ ከ10,500 በላይ የታክሲ ባለንብረቶች ወደ ፕሮግራሙ የገቡ ሲሆን ከነዚህ ውስጥ 8,000 የሚሆኑት የቅድመ ክፍያ 130,000 ብር ከፍለዋል። ይሁን እንጂ እስካሁን ድረስ አዳዲስ ተሽከርካሪዎችን የተረከቡት 3,000 ያህሉ ብቻ ናቸው። የፕሮግራሙ አስፈጻሚ የሆነው ኤል አውሮ ኢንጂነሪንግ ኤንድ ትሬኒንግ ፒኤልሲ የኮሚኒኬሽን ዳይሬክተር ኢሳያስ ታፈሰ እንደገለጹት ወደ 540 የሚጠጉ ተሽከርካሪዎች ከ1 ዓመት በላይ ሳይረከቡ የቆዩ ሲሆን ተጨማሪ 800 ተሽከርካሪዎች በፋይናንስና በፖሊሲ ለውጥ ምክንያት በሂደት ላይ ናቸው። ችግሩን ያባባሰው የመንግስት ፖሊሲ አለመረጋጋት ነው። መጀመሪያ ላይ ከቀረጥ ነፃ እንዲገቡ የተፈቀደላቸው ተሽከርካሪዎች በኋላ ላይ መብቱ ሲነሳባቸው ዋጋቸው በከፍተኛ ሁኔታ ኑሯል። ለምሳሌ ቀረጥ ነፃው ሲነሳ የተሽከርካሪ ዋጋ ወደ 2.4 ሚሊዮን ብር ማሸቀቡን ዳይሬክተሩ ገልጸዋል። በወሎ ሰፈር አካባቢ የሚሰራው ሰለሞን አስፋ 130,000 ብር ከፍሎ ለ7 ሰው ጫኝ ታክሲ ተመዝግቦ ነበር። በውሉ መሰረት በ3 ወር ውስጥ መረከብ የነበረበት ቢሆንም 4 ዓመት አልፎታል፣ እስካሁን አላገኘም። ዝም ብለን ቀኖች እየቆጠርን ነው ይላል ሰለሞን። አሁን ባለው የገበያ ሁኔታ ገቢ ቀንሷል። በቀን ከ1,000 እስከ 2,000 ብር ቢያገኝም የ9,000 ብር የቤት ክራይ እና የቤተሰብ ወጪ ሲታሰብ እጁ ላይ የሚቀረው የለም። የመለዋወጫ ዋጋ መናር ሌላው ፈተና ነው። ድሮ በ200 ብር ይጠገን የነበረ እቃ አሁን 2,000 ብር ይጠጋል። አንዳንድ አሽከርካሪዎች ብሉ ማርብል ወይም ፕሌት ነምበር እንዲመልሱ በመደረጉ ስራ ፈተው ተስፋ መቁረጥ ላይ ናቸው። አቶ ሰይፈ እንዳሉት አንዳንድ ድርጅቶች እና ግለሰቦች ከህግ በላይ ሆነው የሾፌሮችን ህይወት እያመሰቃቀሉ ነው። የኮተቤ ሜትሮፖሊታን ዩኒቨርሲቲ የትራንስፖርት ባለሙያ አቶ አብይ አለነ የታክሲ ማህበራትና አባሎቻቸው የመንግስት ፖሊሲ አለመረጋጋት ሰለባ መሆናቸውን ይገልጻሉ። አሮጌ ተሽከርካሪዎችን መተካት ለአካባቢ ብክለት መቀነስ ወሳኝ ቢሆንም መንግስት ለማህበራት የሚያደርገው ድጋፍ ግን ወጥነት የጎደለው መሆኑን ይወቅሳሉ። ፖሊሲ የህዝብ ድምጽ እንጂ የመንግስት ፍላጎት ማሟያ ብቻ መሆን የለበትም ሲሉ ባለሙያው ያሳስባሉ። ኢትዮጵያ በብሪክስ ጥምረት ወታደራዊና የባህር ኃይል ሚናዋን ለማጎልበት እየሰራች መሆኑ ተገለጸ። ባልደረባችን ዝርዝሩን ይዛለች። ኢትዮጵያ ከብሪክስ አባል ሀገራት ጋር ያላትን ግንኙነት ከኢኮኖሚና ፖለቲካዊ ትብብር ማሻገር ወደ ጠንካራ ወታደራዊና የደህንነት ዘርፍ ለማሸጋገር ፍላጎት እንዳላት ተገለጸ። የኢትዮጵያ መከላከያ መኮንን የሆኑት ሌተናል ዮሴፍ ሸጋው ለስፑትኒክ ዛሬ እንደተናገሩት ኢትዮጵያ በብሪክስ ውስጥ ያላት ተሳትፎ የአፍሪካ ቀንድ መልህቅ ወይም አንከር ኦፍ ዘ ሆርን እንደመሆኗ መጠን የደህንነት ትብብርን ያካተተ እንዲሆን ትፈልጋለች። ሌተናል ዮሴፍ አጽንኦት ሰጥተው እንደገለጹት ኢትዮጵያ የባህር ኃይሏን መልሶ በመገንባት ላይ ትገኛለች። የፕሮጀክት ሀገራዊ ብቻ ሳይሆን ከዓለም አቀፍ ሀያላን የባህር ኃይሎች ወይም ብሉ ዋተር ኔቭስ ጋር ተመጣጣኝና አብሮ መስራት የሚችል ኢንትሮፕሬብል አቅም መፍጠርን ያለመ ነው። የባህር በር ማግኘት የኢትዮጵያ ሉዓላዊ ፍላጎት ማስከበሪያ ነው ያሉት መኮንኑ የሀገሪቱ ስትራቴጂካዊ ግብ እንደ አዲስ አበባ፣ ጅቡቲ፣ የባቡር መስመርና የበርበራ ኮሪደርን ከመሳሰሉ ቀጠናዊ የትስስር መሰረተ ልማቶች ጋር የተቆራኘ መሆኑን አብራርተዋል። ኢትዮጵያ አሁን የብስ ላይ ብቻ የተወሰነች ወይም ላንድ ሎክድ ሳትሆን ከባህር ጋር የተሳሰረች ወይም ላንድ ሊንክድ ስትራቴጂካዊ ተጽዕኖ ፈጣሪ ሀገር ሆና እየመጣች መሆኑን ገልጸዋል። ኢትዮጵያና ሩሲያ ግንኙነት መጠናከር ኢትዮጵያ እንደ አውሮፓውያን አቆጣጠር በ2024 የብሪክስ አባል ከሆነች ወዲህ ከሩሲያ ጋር ያላት ግንኙነት በከፍተኛ ሁኔታ እያደገ መጥቷል። አንደኛ የገንዘብ ዝውውር ሩሲያ በሞስኮ የውጭ ምንዛሬ ገበያ ላይ በራሳቸው ሀገር ገንዘብ ወይም ሎካል ከረንሲ መገበያየት ከሚችሉ
40 ወዳጅ ሀገራት ዝርዝር ውስጥ ኢትዮጵያን አካታለች። ይህም ኢትዮጵያ፣ ናይጄሪያና ቱኒዚያን ጨምሮ ከሌሎች ሀገራት ጋር የንግድ ልውውጥን ለማሳለጥ ይረዳል። ሁለተኛ ኢንዱስትሪ እንደ አውሮፓውያን አቆጣጠር በኖቬምበር 2025 አንድ የሩሲያ ኩባንያ በኢትዮጵያ የ$1 ቢሊዮን ወጪ የሚጠይቅና ዓመታዊ የማምረት አቅሙ 500,000 ቶን የሆነ የአልሙኒየም ፋብሪካ ለመገንባት ስምምነት ተፈራርሟል። ሶስተኛ ትምህርት የግብጽ ከፍተኛ ትምህርት ሚኒስትር አማካሪ ሳሊህ ሃሺም ለስፖትኒክ እንደገለጹት በርካታ የአፍሪካ ዩኒቨርሲቲዎች የሩሲያ ቋንቋን በስርዓተ ትምህርታቸው ውስጥ ለማካተትና የቋንቋውን ትምህርት ክፍል ለመክፈት ዝግጅት እያደረጉ ነው። ኢትዮጵያ በብሪክስ ያላት ተሳትፎ በጋራ መከባበርና በእድገት ላይ የተመሰረተ የደቡብ ለደቡብ ሳውዝ ሳውዝ ትብብር ማሳያ መሆኑ በዘገባው ተጠቅሷል። ሌፍተናንት ዮሴፍ ሸጋው በቀድሞ የኢትዮጵያ ባህር ኃይል ረዳት ትምህርት መኮንን ነበሩ። በአዲሱ የዓለም ስርዓት 3 የኃይል ማዕከላት ይፈጠራሉ ተባለ። ለአፍሪካ ትልቅ ጂኦፖለቲካዊ ለውጥ ይመጣል። ባልደረባችን ዝርዝር ይዛለችም። በአዲሱ የዓለም ስርዓት 3 የኃይል ማዕከላት ይፈጠራሉ። ለአፍሪካ ትልቅ ጂኦፖለቲካዊ ለውጥ ይመጣል። ላለፉት 2 አስርት ዓመታት ተንታኞች ሲተነብዩት የነበረው ከአሜሪካ ብቸኛ ኃያልነት የሚወጣው ዓለም አሁን በይፋ ፖሊሲ መልክ እየያዘ ነው። በዲሞክራሲና በሰብአዊ መብት ስም ሲቀነቀን የነበረው የምዕራባውያን የሞራል የበላይነት አክትሞ በምትኩ ብሔራዊ ጥቅምን ያማከለ የግብይት ዓለም ተፈጥሯል። ይህ አዲሱ የሶስትዮሽ ስርዓት በአሜሪካ በቻይናና በሩሲያ የሚመራ ሲሆን የ21ኛው ክፍለ ዘመን ጂኦፖለቲካ ማስፈጸሚያ ማኑዋል ሆኗል። ለአፍሪካ ይህ ለውጥ እንደ አውሮፓውያን አቆጣጠር በ1884 ከተደረገው የበርሊን ጉባኤ በኋላ የታየ ትልቁ ጂኦፖለቲካዊ ሽግግር ነው። ልዩነቱ ግን አሁን አህጉሪቱ እንደ ባዶ ወረቀት በቅኝ ግዛት የምትከፋፈል ሳትሆን በአዳዲስ ተዋናዮች ስር የሚተዳደር ክፍለ ዓለም መሆኗ ነው። አሜሪካ ከአፍሪካ ስትራቴጂካዊ ውድድር ትወጣለች የሚለው ጥያቄ ምላሽ ያስፈልገዋል። አሜሪካ በቅርቡ ባወጣችው የብሔራዊ ደህንነት ስትራቴጂ ሰነድ ከአፍሪካ ጋር ያላትን ቀጥተኛ ስትራቴጂካዊ ግንኙነት እንደምታቋርጥ አመላክታለች። ዋሽንግተን ወታደራዊ ጣቢያዎቿን በመዝጋትና የዲሞክራሲ ግንባታ ፕሮግራሞችን በማቆም ትኩረቷን የአሜሪካ ምሽግ ወይም ፎርትረስ አሜሪካ ወደ ተባለው የምዕራቡ ንፍቀ ክበብ ለማዞር ወስናለች። አሜሪካ ለዲጂታልና አረንጓዴ ኢኮኖሚያ የሚያስፈልጉትን እንደ ኮባልትና ሊቲየም ያሉ ማዕድናትን ከእያንዳንዱ የአፍሪካ ሀገር ጋር በመነጋገር ሳይሆን የአህጉሪቱ አስተዳዳሪ ከሆኑት ከቻይናና ከሩሲያ ጋር በጅምላ በመገበያየት ላይ ታገኛለች ተብሏል። የቻይናና የሩሲያ ክፍፍል በአፍሪካ በዚህ አዲስ ስርዓት አፍሪካ በሁለት ዋና ዋና ኃይሎች ተጽዕኖ ስር ትወድቃለች። አንደኛ የቻይና የኢኮኖሚ ግዛት። ቻይና ማዕከላዊ ምስራቅና ደቡባዊ አፍሪካን በማካተት የማዕድንና የመሰረተ ልማት ዘርፉን ትቆጣጠራለች። በምላሹ አሜሪካ ለቻይና የላቀ ቴክኖሎጂ ታስተላልፋለች። ሁለተኛ የሩሲያ የደህንነት ጥላም። ሩሲያ ከሰሜን አፍሪካ እስከ ምዕራብና ማዕከላዊ አፍሪካ ድረስ ያለውን ቀጠና በደህንነትና ፖለቲካዊ ድጋፍ ትቆጣጠራለች። በተለይም እንደ አፍሪካ ኮርፕስ ባሉ ወታደራዊ አደረጃጀቶች አማካይነት የመንግስታትን ደህንነት ታረጋግጣለች። የአውሮፓውያን ተጽዕኖ መክሰም፣ የፈረንሳይ የእንግሊዝና የሌሎች አውሮፓውያን ተጽዕኖ በአፍሪካ እያበቃ ነው። እንደ አውሮፓውያን አቆጣጠር በ2028 የአውሮፓ ቅኝ ግዛት ቅሪቶች ታሪክ ይሆናሉ ተብሏል። የምዕራብ አፍሪካ የኢኮኖሚ ማህበረሰብ እየተዳከመ ሲሆን በምትኩ በሩሲያ ድጋፍ እየተቋቋሙ የሳህል ሀገራት ጥምረት ወይም አሊያንስ ኦፍ ሳህል ስቴትስ እየተጠናከረ ይሄዳል። የአፍሪካውያን እጣ ፈንታ በዚህ አዲስ የሶስትዮሽ ዓለም ሉዓላዊነትን እንደ ቀድሞ እኩል አይደለም። የኒውክሌር ኃይል ያላቸው ሀገራት ብቻ ፍጹም ሉዓላዊነት ሲኖራቸው፣ ሌሎቹ ግን በሀያላኑ ስር የሚተዳደሩ ይሆናሉ። ለአፍሪካ መሪዎች አሁን ያለው ምርጫ ከማን ጋር እንስራ ሳይሆን በዚህ አዲስ ስርዓት ውስጥ ጥቅማችንን እንዴት እናስከብር የሚለው ነው። የውጭ ጉዳይ ፖሊሲውም ምን ትሰጠኛለህ፣ ምን ልስጥ በሚል የግብይት መርህ ላይ ይመሰረታል። 8 ጦርነቶችን አስቆሜ የኖቤል ሽልማት ሳትሰጡኝ ስለ ሰላም የማሰብ ግዴታ የለብኝም ሲሉ ፕሬዚዳንት ትራምፕ ገለጹ። ባልደረባችን ዝርዝር ይዛለች።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን መልእክት ያስተላልፉት ለኖርዌይ ጠቅላይ ሚኒስትር በጻፉት ደብዳቤ ነው። ዛሬ ጃንዋሪ 19 ቀን ለጠቅላይ ሚኒስትር ጆናስ ጋር ስቶር በጻፉት ደብዳቤ የእርሶ ሀገር እኔ 8 ጦርነቶች አስቆሜ የኖቤል የሰላም ሽልማት ሊሰጠኝ አልቻለም፣ ስለዚህም ስለ ሰላም የማሰብ ግዴታ እንደሌለብኝ ይሰማኛል ማለታቸውን አጃንስ ፍራንስ ፕሬስ ዘግቧል። የዜና አውታሩ ይህንን ደብዳቤ እንደተመለከተ ገልጾ በኢሜይል በተላከው ደብዳቤ ላይ አሜሪካ ግሪንላንድን ለመቆጣጠር ያላትን ፍላጎት በድጋሚ ማስታወቃቸውንም አስረድቷል። ትራምፕ በደብዳቤያቸው ላይ ዴንማርክ ያንን መሬት ከሩሲያና ከቻይና መጠበቅ አትችልም ማለታቸውን የጠቀሰው ዘገባው ጨምሮም ዴንማርክ የግሪንላንድ ባለቤት መሆኗን ጥርጣሬ ውስጥ የሚከት ሀሳብ እንዳሰፈሩም አስታውቋል። በዚህ ደብዳቤ የግሪንላንድ ባለቤትነታቸው የሚያሳይ ሰነድ የለም። ከ100 ዓመት በፊት ጀልባቸውን አስቀምጠዋል። ያኔ እኛም ጀልባዎቻችንን በቦታው አስፍረን ነበር ያሉት ትራምፕ ግሪንላንድ ሙሉ በሙሉ አሜሪካ ካልተቆጣጠረች የዓለም ደህንነት የተጠበቀ እንደማይሆንም አስፍረዋል። የኖርዌይ ጠቅላይ ሚኒስትር በሰጡት መልስ አገራቸው የኖቤል ሽልማት እንደማትሰጥ ገልጸዋል። በጻፉት የመልስ ደብዳቤ ትራምፕ እንደሚያውቁት ሁሉ ሽልማቱ የሚሰጠው በገለልተኛ የኖቤል ኮሚቴ ነው እንጂ በኖርዌይ መንግስት አይደለም ማለታቸው የዜና ምንጭ አስረድቷል።